የምናየው ክፍል ሲደመር አናየው ወይም ሪስፖንስ የሚሰጠን ክፍል ደመር መረጃችን ይሰጣል። ዌብሳይት ምንድነው? ዌብሳይት ማለት በኢንተርኔት ላይ የአንድ ሰው ወይም የአንድ ካምፓኒ የመረጃ ቤት ማለት ነው። ዴቨሎፐር አንድ ፉል ስታክ ዴቨሎፐር የሆነ ሰው ምን ያክል ገንዘብ ሊያገኝ ይችላል? ምን ያክል ገንዘብ ይሰራል? What is full stack development? Full stack development ማለት ምን ማለት ነው? Full stack development is a combination of two words, full and stack. ከሁለት ቃላቶች የመጣ ነው። ያ ማለት full and stack. full ማለት ሙሉ ነው። stack ማለት ደግሞ ምንድነው? ክምር ማለት ነው። ስለዚህ የምን ክምር? የመረጃዎች ክምር ማለት ነው። የመረጃ ሙሉነት ወይም ክምር፣ የመረጃዎች ክምር ከሚለው የመጣ ነው ማለት ነው። What is full stack developer? ስታክ ዴቨሎፐር ማለት ደግሞ አንድ የሚታየውንና የማይታየውን የፊተኛውን ገጽ የምንጠቀምበትን ገጽና የማናየውን ክፍል ወይም ዩዘር ኢንተርፌስና ክላይንት ሳይዱና ሰርቨር ሳይዱን የሚሰራ ሰው ፉል ስታክ ዴቨሎፐር ይባላል። ፉል ስታክ ዴቨሎፐር ይሄ ከሆነ ክላይንት ሳይድ እና ሰርቨር ሳይድ ምንድነው የሚለው ደግሞ እንሄዳለን። ዋት ኢዝ ዌብሳይት? ዌብሳይት ምንድነው? ዌብሳይት ማለት በኢንተርኔት ላይ የአንድ ሰው ወይም የአንድ ካምፓኒ የመረጃ ቤት ማለት ነው። የመረጃ ቤት ነው ያልንበት ምክንያት አለ። ዌብሳይትን እንደምን ማሰብ ትችላላችሁ? እንደ መደብር ወይም ስቶር። ያ ማለት ሰዎች ይገባሉ፣ ይወጣሉ፣ ሎጊን ያደርጋሉ፣ ሎግአውት ያደርጋሉ፣ ይገዛሉ፣ ይሸጣሉ፣ ይዘዋወራሉ። በምን? በዌብሳይት ማለት ነው። ዌብሳይታችን በምን ልናየው እንችላለን? ብራውዘር፣ በክሮም፣ በፋየርፎክስ፣ በሞዚላ በተለያዩ ብራውዘሮች አሉ። በእነሱ ብራውዘር ዌብሳይታችን እንከታተላለን ማለት ነው። ዌብሳይት ማለት ይሄን ካልኳችሁ ወደ ፉል ስታክ ልንመለስ። ፉል ስታክ ማለት ምን ማለት ነው? ፉል ስታክ ማለት ሶስት ነገሮችን የያዘ ፍሮንቲንድ ሲደመር ባክኢንድ ሲደመር ዳታቤዝ ፉል ስታክ ዴቨሎፕመንት ይሰጣል። ፍሮንቲንዱን ባክኢንዱን ዳታቤዙን የያዘው ሶስቱን ማጠቃሉ የያዘው ፉል ስታክ ዴቨሎፕመንት። የምናየው ክፍል ሲደመር አናየው ወይም ሪስፖንስ የሚሰጠን ክፍል ደመር መረጃችን የኛ መረጃ የሚሰበሰብበት እና መረጃዎች የሚከማቹበት ቦታ እኩል ይሆናል። ፉል ስታክ ዴቨሎፕመንት ወይም ፉል መረጃ ይሰጣል ማለት። ፍሮንት ኤንድ ማለት ምን ማለት? ፍሮንት ኤንድ ማለት የሚታየው ፊቱ ላይ ያለው የሚታየው አካል ገጽ የዌብሳይታችን ስሙ፣ ፎቶዎች ይሆናሉ፣ ቪዲዮዎች፣ ኢሜጆች የምናያቸው በሙሉ ፍሮንት ኤንድ ዴቨሎፕመንት ይባላል። ፍሮንት ኤንድ ዴቨሎፕመንት ላይ ኤችቲኤምኤል አለ፣ ሲኤስኤስ አለ፣ ጃቫስክሪፕት አለ፣ ሌሎችም። ባክ ኤንድ ማለት ደግሞ ምንድነው? የማናየው ክፍል ምላሽ የሚሰጠን ሪስፖንስ የሚሰጥ ለምሳሌ ሬጂስተር ስናደርግ ሰክሰስፉል ፖስቶች ስናደርግ ይሄን ነው የማናየው ክፍል ምን ይባላል? ባክ ኤንድ ይባላል። ብዙ ነገሮችን አይተናሉ። ኖድ.ጂኤስ፣ እነ ፒኤችፒ፣ እነ ጃቫ፣ ሌሎች ሌላ ቪዲዮ ስለምሰራላችሁ ብዬ ነው። እነዚህን ይይዛል። ምን ባክ ኤንድ ማለት ነው። የመጨረሻው ደግሞ ዳታቤዝ ነው። ዳታቤዝ ማለት መረጃው ስቶር የሚሆንበት ቦታ እነ ሞንጎ ዳታቤዝ፣ እነ ማይስኪል፣ እነ ፋየርቤዝ ኤስኪዩኤል አሉ። ማይስኪል፣ ኤስኪዩኤል የራሳቸው ነው። እነሱንም ስቴፕ ባይ ስቴፕ እያየናቸው ስለሚል ችግር የለው። ሃው ማች ምን ኢን ዋን ፉል ዴቨሎፐር? አንድ ፉል ስታክ ዴቨሎፐር የሆነ ሰው ምን ያክል ገንዘብ ሊያገኝ ይችላል? ምን ያክል ገንዘብ ይሰራል? ይህንን ጉግል ላይ እንግባና ሰርች እናደርግና እናያለን ማለት ነው። ሃው ማች መኒ ዱ ፉል ስታክ ዴቨሎፐር ሜክ ብለን ሰርች እናደርግ። ያው እዚህ ጋር ምን ይላል? ፉል ስታክ ዴቨሎፐር ሳላሪስ ቬሪ ሲግኒፊካንትሊ ባይ ሎኬሽን፣ እንደ ሎኬሽኑ አይነት ይለያያል ይላል። ግን ያው ኢትዮጵያ ላይ እስከ 24933 ዶላር በወር ማለት ነው። በአመት ደግሞ እስከ 288,000 ፐር ይር ይላል። እዚህ ጋር ያው እንደዚህ ነው እንግዲህ። እስኪ እዩስ እናድርግና ደግሞ ይኸው አሜሪካ ላይ ደግሞ እስከ 133,444 ዶላር ፐር ይር አቬሬጅ ወይም ደግሞ ሚኒመሙ ነው። ከዛ በላይ መስራት ይቻላል። ስለዚህ በጣም አሪፍ ነገር ነው። ሃው መኒ ታይምስ ኢን ፉል ስታክ ዴቨሎፐር? ፉል ስታክ ዴቨሎፐር ለመሆን ምን ያክል ጊዜ ይወስድብናል? ሚኒመም ከ6 ወር 1 አመት ጨርስ። እንዴት መሆን እንደሚቻል ከዛሬ ጀምረን እስከ መጨረሻ እስከ 6 ወርና እዛ በላይ ድረስ እንዴት ፉል ስታክ ዴቨሎፐር እንደምትሆኑ ሮድማፑን ያሳያችሁ እኔ አስተምራችኋለሁ። የሚቀጥለው ቪዲዮ ደግሞ ፍሮንት ኤንድ ሮድማፕ ከምን ተነስተን የት መድረስ አለብን ፍሮንት ኤንድ ላይ የሚለውን ደግሞ በሱ ቪዲዮ ሰርቻለሁ።